የሐኪሞች አድማ ተጀመረ። የደሞዝና ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸውን ቢቢሲ በዛሬው ዕለት ዘግቧል። ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች የሚሰሩ የጤና ባለሙያዎች ከዛሬ ግንቦት 5 2017 ዓ.ም ጀምሮ ሥራ ማቆማቸው ተሰምቷል። ራብን፣ ቸገረን፣ የቤት ክራይ የምንከፍለው አጣን፣ በአጠቃላይ የምንሰራውና የሚከፈለን ገንዘብ አይመጣጠንም ያሉ ዶክተሮች የሥራ ማቆም አድማ ዛሬ ከግንቦት 5 ጀምሮ መጀመራቸውን ዘገባው ጠቁሟል። 5 በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የሕክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። ይህን የሕክምና ባለሙያዎች ሥራ ማቆም አድማን ተከትሎ በተለያዩ አገልግሎት መስጫ ቦታዎች ቀጠሮ የነበራቸው ታካሚዎች አገልግሎት ማግኘት እንዳልቻሉም እየገለጹ ይገኛሉ። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ሥራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70 በመቶ በላይ የሚሆኑ ሥራ አቁመዋል ብለዋል። ላብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከሥራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች፣ ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ሥራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ሥራ አለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የሥራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100 በመቶ በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ግዮን ሆስፒታል ባለሙያዎችም አድማ መምታታቸውን ለዘገባው የተናገሩ አንድ ባለሙያ 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል።